ሰላም የተወደዳችሁ የኦሊ ስፖርት ቤተሰቦቻችን፣ ዛሬም እንደተለመደው እግር ኳስን የተመለከቱ መረጃዎችን ልናደርሳችሁ ተገኝተናል። መረጃዎቹ ሁልጊዜ እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ መከታተል ትችላላችሁ። በዛሬው ዝግጅታችን የምንዳስሰው ቅዳሜ ጥር 16 የሚደረጉትን ሁለት ተጠባቂ የፕሪሚየር ሊግ ጨዋታዎች ማለትም ማንቸስተር ሲቲ ከወልቭስ ቀን 9 ሰዓት እንዲሁም በርንማውዝ ከሊቨርፑል አመሻሽ 11 ሰዓት ከ30 ላይ የሚያደርጓቸውን ጨዋታዎች በተመለከተ የቅድመ ጨዋታ መረጃዎችን ይሆናል። በቅድሚያ ማንቸስተር ሲቲ ከወልቭስ የሚያደርጉትን ጨዋታ ስንመለከት ወቅታዊ ሁኔታና ስነ ልቦናዊ ዝግጅትን ቀዳሚ እናድርግ። ማንቸስተር ሲቲ በፔፕ ጋርዲዮላ ዘመን አይቶት የማያውቀው አይነት ቀውስ ውስጥ ይገኛል። ቡድኑ ባለፉት 5 ጨዋታዎች ያስመዘገበው ውጤት እጅግ አሳሳቢ ነው። በተለይም በተከላካይ መስመር ላይ የሚታየው መዘናጋትና የግብ ጠባቂው ዶናሩማ ስህተቶች ደጋፊውን አስቆጥተዋል። በተቃራኒው ወልቭስ በደረጃ ሰንጠረዡ ግርጌ ቢሆንም ባለፉት ሳምንታት ከታላቆቹ 6 ከሚባሉት ቡድኖች ጋር ባደረጋቸው ጨዋታዎች ያሳየው አቋም የሚደነቅ ነው። አሰልጣኝ ሮብ ኤድዋርድስ ቡድኑ በታክቲክ ረገድ እጅግ የተደራጀ እንዲሆን አድርገውታል። የማንቸስተር ሲቲ የጨዋታ ታክቲክን ስናይ ፔፕ ጋርዲዮላ በዚህ ጨዋታ ሐሰተኛ 9 ቁጥር ከመጠቀም ይልቅ ኤርሊንግ ሃላንድን በንጹህ 9 ቁጥር በማስቀመጥ በክንፍ በኩል ጀርሚ ዶኩ እና ፊል ፎደን ፈጣን ኳሶችን እንዲያቀርቡለት ሊያደርግ ይችላል። ሲቲ በኳስ ቁጥጥር የበላይነቱን ቢወስድም የወልቭስን መልሶ ማጥቃት ለመከላከል ሮድሪ ላይ ከፍተኛ ሸክም የሚወድቅ ይሆናል። በወልቭስ በኩል በ5-4-1 በሚመስል ጥቅል የመከላከል የጨዋታ ቅርጽ ወደ ሜዳ ይገባሉ ተብሎ ይጠበቃል። ዓላማቸው ሲቲን ግብ ማስቆጠር እንዳይችል ማድረግና በረዥም ኳሶች የሲቲን ተከላካዮች ፍጥነት መፈተን ነው። ማቲያስ ማኔና ሁዋንግ ሂቻን በክፍት ቦታዎች ላይ ያላቸው ፍጥነት ለሲቲ ስጋት ይሆናል ተብሎ ይጠበቃል። ግምታዊ አሰላለፎችን ስንመለከት ማንቸስተር ሲቲ በ4-3-3 የጨዋታ ቅርጽ ዶናሩማ፣ ሪኮ ሉዊስ፣ አብዱ ካድር ኩሳኖቭ፣ ማክስ ኤሌን፣ ናታኔኬ፣ ሮድሪ፣ በርናንዶ ሲልቫ፣ ፊል ፎደን፣ ሳቪኒሆ፣ ጀርሚ ዶኩ እና ኤርሊንግ ሃላንድ ወደ ሜዳ ይዞ እንደሚገባ ሲጠበቅ፣ ወልቭስ በበኩሉ በ5-3-2 የጨዋታ ቅርጽ ሆዜ ሳሞስኬራ፣ ቡዌኖ ክሬቺ፣ ዶሰን አይትኖሪ፣ አንድሬ ጎሜዝ፣ ሌሜና፣ ማቲያስ ማኔ እና ስትራንድ ላርሰን ይዞ ይገባል ተብሎ ይጠበቃል። በማስከተል በርንማውዝ በሜዳው ሊቨርፑልን የሚያስተናግድበትን ጨዋታ እንመልከት። በጨዋታው በዋናነት የሚጠበቀው የሊቨርፑል የበላይነትና የሳላ ተጽዕኖ ሲሆን ሊቨርፑል ምንም እንኳን ወጥ አቋም ማሳየት ቢሳነውም በአሁኑ ወቅት በአውሮፓ ውስጥ ምርጥ ከሚባሉ ቡድኖች አንዱ መሆኑ ይታወቃል። አሰልጣኝ አርነ ስሎት የክሎፕን ተጭኖ የመጫወት ዘይቤ ከራሳቸው ቦታን ጠብቆ የመጫወት ዘይቤ ጋር በማዋሃድ ቡድኑን ሚዛናዊ ለማድረግ ሞክሯል። መሐመድ ሳላህ በ33 ዓመቱ አሁንም የሊጉ ወሳኝ ተጫዋች እንደሆነ አሰልጣኙ ሲመሰክሩ ተደምጧል። ሌላው የጨዋታው ትኩረት ነጥብ በርንማውዝ በሜዳው ሲጫወት ያለው ጥንካሬ ነው። በርንማውዝ በሜዳው በሚጫወትበት ጊዜ የደጋፊዎቻቸው ጩኸትና የሜዳው ጠባብነት ለትልልቅ ቡድኖች ምቾት አይሰጥም። አንዶኒ ኢራውላ ቡድናቸው ከፍተኛ ጉልበት እንዲጠቀም በማድረግ ይታወቃሉ። ሊቨርፑልን በመሃል ሜዳ ላይ ለመጫንና ስህተት እንዲሰሩ ለማድረግም ይሞክራሉ። የጨዋታውን ተጠባቂ ቁልፍ ተጫዋቾችን ስንቃኝ የመጀመሪያው ፍሎሪያን ቨርትዝ ነው። ይህ ጀርመናዊ አማካይ በሊቨርፑል ቤት ካደረጋቸው 3 ጨዋታዎች 4 ኳሶችን አመቻችቶ ማቀበል ችሏል። ሌላኛው የቡድን አጋሩና የቀድሞ የበርንማውዝ ተጫዋች ሜሎስ ኬርኬዝ ሲሆን የቀድሞ የበርንማውዝ ተከላካይ ኬርኬዝ አሁን ለሊቨርፑል እየተጫወተ በመሆኑ ወደ ቀድሞ ሜዳው ሲመለስ ከደጋፊዎችና ከአጠቃላይ የሜዳ ትውስታው የተነሳ የስነ ልቦና ጫና ይፈጠርበታል ተብሎ ይጠበቃል። የበርንማውዝ አጥቂ የሆነው ኢቫን ኒልሰን በበኩሉ የሊቨርፑልን ተከላካዮች በአየር ኳስና በጉልበት በመፈተን አደጋ ሊፈጥር ይችላል ተብሎ ይጠበቃል። ክለቦቹ የነበራቸውን የእርስ በርስ ግንኙነት ለመቃኘት ያክል በማንቸስተር ሲቲ እና በወልቭስ መካከል ያለውን የታሪክ መዝገብ ስንመለከት ማንቸስተር ሲቲ 18 ጊዜ ድል ሲቀናው በ4 ጨዋታዎች ደግሞ ነጥብ ተጋርተዋል። በአንጻሩ ወልቭስ በታሪኩ ሲቲን ማሸነፍ የቻለው በ5 አጋጣሚዎች ብቻ ነው። በተመሳሳይ መልኩ በሊቨርፑል እና በበርንማውዝ መካከል ያለውን ግንኙነት ስንመረምር ሊቨርፑል እጅግ ከፍተኛ የበላይነት ያለው ሲሆን በአጠቃላይ 16 ጊዜ ድል ማግኘት ችሏል። በሁለቱ ቡድኖች መካከል የተደረጉ 2 ጨዋታዎች ባቻ ውጤት ሲጠናቀቁ በርንማውዝ ደግሞ በታሪኩ በሊቨርፑል ላይ ማስመዝገብ የቻለው 2 ድሎችን ብቻ ነው። በመጨረሻም ለጨዋታው የኦፕታ ሱፐር ኮምፒውተር ያስቀመጠውን ግምት ስንቃኝ ማንቸስተር ሲቲ ከወልቭስ የሚያደርጉትን ጨዋታ በተመለከተ ምንም እንኳን ሲቲ በቅርብ ሳምንት በውጤት መቀነስ ውስጥ ቢገኝም ኦፕታ ለዚህ ጨዋታ ለባለሜዳው ከፍተኛ ግምት ሰጥቷል።
የማንቸስተር ሲቲ 77.4% የአሸናፊነት ግምት ሲሰጠው 13.6% ደግሞ ጨዋታው ባቻ ውጤት ሊጠናቀቅ ይችላል ተብሏል። የወልቭስን የማሸነፍ ዕድል 9.1% ይሆናል። በርንማውዝ ከሊቨርፑል በሚያደርጉት ጨዋታ ደግሞ የሊቨርፑል የአሸናፊነት ዕድል 43.7% ሲሆን ባቻ ውጤት የመጠናቀቅ ዕድሉ ደግሞ 25.2% ነው። የበርንማውዝ የማሸነፍ ዕድሉ 31.1% ነው ሲል ትንበያውን አስቀምጧል። ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ስትከታተሉን ስለቆያችሁ እናመሰግናለን። ድጋሚ ያገናኘን ኖስቤሞስ